ዳታ ስትከፉ ቴሌግራም ላይ ዝም ብሎ ራሱ ሳትፈልጉ የሚያወርድባችሁ ከሆነ ይሄን ሴቲንግ ስታስተካክሉ ይመለሳል ወይ ያለ እናንተ ፍቃድ ማውረዱን ያቆማል ማለት ነው። ስለዚህ ይሄ ቪዲዮ እንዲመቻችሁ አልጠራጠርም። ላይክ ማድረጋችሁን እንዳትረሱ። የምትፈልጉት ሰው ካለ ደግሞ ሼር በማድረግ ለብዙ ሰዎች ማስተላለፍ ትችላላችሁ ማለት ነው። ወደ ቪዲዮ እንሂድ። ቴሌግራም እንገባለን። ከዛ ከላይ ያለችዋን 3 ሰረዟን እንነካለን። ከዛ ዝቅ በማለት ሴቲንግ የምትላለች ሴቲንጓን ጠቅ እናደርጋለን። ከዛ ትንሽ ከፍ አድርገን ዳታ ኤንድ ስቶሬጅ የምትላለች። ከዛ በኋላ እዚህ ጋር when using mobile data የሚላለ when connected to wifi የሚላለ when roaming የሚላለ ሶስቱንም ኦፍ እናደርጋቸዋለን ማለት ነው። እነዚህ ምንድነው ጥቅማቸው? እነዚህ ዳታ በመታበሩ ሰዓት ያልፈልጋችሁት ቪዲዮ ከውስጥ አይወርድም ማለት ነው። ስለዚህ እነዚህ በማስተካከል ሁሉ ነገር ማስተካከል ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። አሁን እንዳሳየዋችሁ አድርጋችሁ ቪዲዮአችሁን ማስተካከል ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ኮሜንት ላይ አስተያየታችሁን ጻፉ።